በቃ አታቁሚ ሀቢባ ካላህ በታች ወላሂ ትልቅ ተስፋ ያለን አንቺ ላይ ነው። እኛ ብለን በጣም ብዙ ደክመናል ማለት ነው። አማና ምልሽ ይሄንን ብቻ ነው አማና ምሰጥሽ። ጉዳዩ ተፈጽሞ ልጅቷ በህይወት ከቤተሰቦቿ ተቀላቅላ እስከምናያት ድረስ በልጆችሽ ይሁንብሽ። ይሄ ነገር እንዳይቆም በስ ይሄንን ብቻ ነው። አይቆምም። ይኸው ነገ እኮ ወንድም ካልድ የውጭ ጉዳይ ሄዶ ይሄ ነገር አሁን የሰማነው ዜና እውነት ነው ውሸት ያረጋግጠልናል በዶክመንት ገባሽ? ስለዚህ እንደሌላ ጊዜ በንግግር ብቻ አይደለም። እኔ በንግግር ምግበታ ሰው አይደለም። እኔ አንድ ሰው በአፉ እንደዚህ ስላለኝ የማቆም ሰው አይደለም። ማስረጃ ፈልጋለሁ። ገባሽ? ኦፊሻል ደብዳቤ ለኢሜይል የተላከም ከሆነ ለኤምባሲው መቼም የመንግስት መስሪያ ቤት እንደ ጓደኛ ተደዋውሎ አይደለም የሚያወራው፣ በኢሜይል ነው የሚላከው። ምንም ነገር ሲያሳውቁ በኢሜይል ነው የሚያሳውቁት። ስለዚህ ያን ኢሜይል ፕሪንት አድርገው እስካልሰጡን ድረስ በአይናችን እስካላየን ድረስ አናምንም። እና እኔ ደግሞ ምንም ነገር ጀምሬ ሳላጠናቀቅ መሀል ላይ አቁም ያላቅም። ዙዙዬ እኔ እናት አታስቢ እሺ እናቴ። ኦኬ ኢንሻአላህ አላህ ይስማ ምንክ በመታቅ በቃ እውነት የሰማዋት ዛሬ አስደሰተች። ምን ሆናት በቃ ለህክምና መሄዷ መታመሟን በሰማሁኝ ሰዓት ላይ የጓደኛዋ ተብሎ ቁጥር ባወራኋት ሰዓት ላይ ዙዙ ሄድ መለስ ያረጋታል ነው የተባልኩት። በየጊዜው ትደውልልኝ ነበረ አፕዴቶችን እና ኢቭን እየተካሄደ ያለውን ነገር እንኳን ልጅቷ አታውቅም ነበረ። ላይክ አይምሮዋ እንዳይረበሽ እስኪ ያለውን ሲቹዌሽን እንኳን ለሷ ንገሯት፣ እዚህ እንቅስቃሴ እንዳለ ተስፋ እንዲኖራት። እኛ መውጣቷን ብቻ ሳይሆን የምንፈልገው ንጹህ አይምሮ ይዛ እንድትወጣ ነው የምንፈልገው። ወጥ አብዳ ብትወጣ ምን ታደርግልናለች? የዚህ ሀገር ህጉን ታውቂዋለች ሀቢባ። እስር ቤት ማለት ነው። አብዳን ብትወጣ እናሳክማታለን፣ ቁርአን ይቀራባታል። ብቻ ትውጣ ከነነፍሷ ትውጣ ስንላቸው በጊዜ የነበረው በቃ የአይምሮ ጫወታ እንዳይጫወቱባት። እዚህ ብዙ ነገር አለ፣ ተስፋ የሚሰጥ ነገር እንዲነገራት ስንጠብቅ፣ እሷ ግን ስትደውል ብቻ ትውጣና ብዙ የምናወራቸው ነገሮች አሉ። መውጣቷ ላይ ፎከስ እናርግ። ታማም ቢሆን ትውጣ ብቻ ትድናለች። የታመመ ሰው ይታከማል፣ ይድናል ኢንሻአላህ። ምንም ብቻ እቺ ልጅ ከነነፍሷ ብቻ ትውጣ። ገባሽ? አስክሬኗ አይውጣ ከዛ ውስጥ ከነነፍሷ ትውጣ እንበል ኢንሻአላህ። ሁላችንም በቻልነው ድምጽ መሆናችንን መቼም አናቆምም። አሁን ቀጠሮ መቼ ነው? ያ ሰውዬስ በቃ ትውጣ ብላችኋል። ቀጠሮ መቼ ነው እንግዲህ አሁን የተባለው? ከኢድ በኋላ ነው። ከኢድ በኋላ የዋና የሚፈርመው ሰው ለኢድ ሌላ ውጭ ከሀገር ውጭ ነው ይመጣል። እሱን ነው እየጠበቅን ያለ ነው። ይሄንን ነገር የኢትዮጵያ ኤምባሲ ወረቀቷን ብቻ ነገ እንያዝ። እኛ ካልን ችግር የለም፣ ሳምንትም 10 ቀንም እንጠብቃለን። እኛ በዛ መሀል ደግሞ ተነስተን ወደዛ እንሄዳለን። ስለዚህ ኢንሻአላህ የመሄዳችሁ ነገር በጣም አሪፍ ነው። ግድ ነው። ውጭ ጉዳይ የኤምባሲዎች አለቃ ከውጭ ጉዳይ ነው። ስለዚህ አለቃቸው ጋር ሄደ ስትጠይቅ ስራቸውን በደንብ ይሰራሉ። ችግር የለም። ይህ ግዴታ ነው፣ ይሄዳሉ። ስለዚህ ዙዙዬ እናመሰግናለን። ወንድምየው ግን እንዲናገር እድል አልሰጠነውም በፍጹም። ከድር ከቅድም ጀምሮ መናገር የሚፈልገው ነገር ነበረ፣ ግን ሌት ተናገር። እሺ ፎዚያና ለምን አታስገቧትም? ጓደኛዋ ነኝ፣ አብሬያት እስር ቤት ነበርኩኝ የምትጻፍች ነው። ግን ሞዴሬተሮች ኢንቫይት አድርጓት። ፎዚያ ጻፊ፣ ኮድሽን ጻፊ ፎዚያ። ከአሁን በኋላ የምታመጡት ነገር የሚያበላሽ ነገር መሆን የለበትም። ከሆነ አንፈልግም። ነገር የሚያበላሽ ነገር ከሆነ አንፈልግም። ምንድን ነው መሰለሽ አቡ፣ አሁን በመጀመሪያ ደረጃ እኛ ማናቃቸው ሰዎች ምን ይጠቅማል? ጥቅሙ ምንድን ነው? አሁን ምንድነው ጥሩ ኮንክሪት የሆነ የማይመለከተው ሰው ሲጀመር አስተያየት ለመስጠት ሁለተኛ ማረጋገጫም የለንም። እስር ቤት አብሬ ነበርኩ ብትል አንድ ሴት ምንድን ነው ማረጋገጫዋ? እንደዚህ አይነት ነገሮች ብዙ ነገር፣ በተለይ ደግሞ እናንተ አረብ ሀገር ያለው ታውቁታላችሁ ህግና ስርዓቱ። ስለዚህ አንዳንድ ጊዜ ይሄ ያለቀውን ነገር እንቅፋት እንዳንሆን በቃ አሁን ትልቅ ነገር ነው አስምረሽ አሳይመንት የሰጠሽን ለእኛም የቤት ስራ የሰጠሽን ሙቤ ያመጣው ነገር በቂ ነው። ሁሉም ሰው እዚህ ጋር መጥቶ ቢያወራ ዞሮ እከሌ ይሄን አወራሁኝ ብሎ ፓርቲሲፔት ሊያደርግና የአጀንዳው ባለቤት ለመሆን ካልሆነ በስተቀር አነሰሰሪ ነው። ዳት ፖይንቱን የማይመለከተው ሰው አያስፈልግም። ስለዚህ አጀንዳውን ዘግተሽ ወደ ሌላ ሄደ። በጣም ጥሩ። ነገ ወንድም ካለድ ይዞልን ይመጣል። ነገ ማታ የውጭ ጉዳዩን መልስ ይዞልን ይመጣል። አደራ ወንድም ካለድ አደራ፣ ለእኔ አደራ አቡዬ። ያው በጣም ቢዚ ስለምትሆን በብዙ ነገር ከዚህ በላይ የለም። ይኸው አለ እኮ ወንድምየውና በቃ ሁሌ ወረቀቱን ይዛችሁ ነው መተን ብቻ
ነው የምናወራው። ውጭ ጉዳይ እኮ አይደለም ኤምባሲ ለኤምባሲ ያው ሰፊዩም አለ እኮ ባንክ ለባንክ እንዴት እንደተሯሯጥን እናውቀዋለን እያንዳንዱ ነገር እና አንዴ ከያዝኩኝ ያዝኩ ነው ችግር የለውም። ሁል ጊዜ ግን ፖይንት ላለው ነገር ካልሆነ በስተቀር ለዚህም ነው አንድም ቀን ሚዲያ ላይ መተንም ያላወራ ነው። ቤተሰቦቿም ሁለቱም ብትጠይቂ አሁን ለምሳሌ 2 ወር እኔ ቤት ውስጥ ነው የተቀመጡት። አሁን 2 ወር ቤታ ሰርቪስ ላይ ሆነው 2 ወር እናትና አባቷ እነሱ ሁሉም አንድ ላይ ሁሉም ሙሉ ወጪያቸውን እንትን አድርገን እንደ ቤተሰብ አብረን ሆነን ዱዓ እያደረግን ምን እያደረግን የመጀመሪያ መግለጫ እንዲሰጡ ኑና ቤተሰብ ቁጭ ብሎ ከነ ኡስታዝ አቡበክር ጋር ከነ ማናቸው የኢትዮጵያ እስልምና ጉዳዮች ሶስተኛው እንትን ዋና ጸሐፊ ምናምን አድርገን ከዛ የኢትዮጵያ ሃይማኖቶች ጉባኤ ከካቶሊክ ከምን መጥቶ ልክልሻለሁ። በጣም ትልቅ እኮ ፕሬስ ሪሊዝ የተሰጠው ፕሬዠር ተደረገ። ውጭ ጉዳይ አውቶማቲክሊ ሀገሪቱ ዶላር በሌላት ሰዓት ላይ በ55 ብር ሂሳብ እኮ ነው ዶላር የተላከው። ምክንያቱም ኢቭን 40 ሚሊዮን የመጨረሻ ደክመን ሞልቶ የሚፈለገው በብላክ ቢሆን 60 ሚሊዮን ብር ነው። ከየት እናመጣ ነበር? የቀራት ቀን 4 ቀን ነበር። ያንን አስፈቅደን ተላከ። በቃ እሱ ራሱ ትልቅ አንድ ሰክሰስ ነው። ይሄን ሁሉ አድርገን ከበሮ የለም። ስለዚህ ዋናው ፖይንት ላይ ነው የምናተኩረው። በጣም ጥሩ ሳይ። ስለዚህ ነገ ማለት ባላ የውጭ ጉዳይ መሐመድ ተመልሶ መጣ። መናገር የምትፈልገው ነገር አለ መሐመድ? በቃ ግን እኔ አጀንዳ ላይ ጨምር። በቃ ምንም መናገር የምፈልገው ነገር የለም። ሙባረክን ማመስገን እፈልጋለሁ። አንቺንም ማመስገን እፈልጋለሁ። መጨረሻውን አላህ ያሳምረው። ለእኛ ማሜ ከተሰማ ምንም ካስፈላጊ ከሆነ እኛ እናወራበታለን። አሁንም ተነስተን ጥያቄ እንደዚህ ነው ብለን አንደኛ የምንጠይቀው አካል የለም። አልጠየቅኩም ወንድም ካሪድ ከሆነ ውጭ ጉዳይ ነገ ከኛ ጋር ጠዋት አብረህን ትሄዳለህ። በቃ በዚህ ብንዘው በቃ ኢንሻአላህ በቃ አብረካቸው ሂድ መሐመድ ወንድም ፋውንዴሽን ሂድና ለሶስት ያልገባንበት የለም እንዴ አብረን ይሄዳል። በነገራችን ላይ በጣም ማሜን የምታመሰግኘው አንዱ እኔ ያንን ነገር ስሯሯጥ ራሴ ላይ የነበረኝ የቤቴ ዕዳና ቼክ የሚመታብኝ መጥቶ መኪና ውስጥ ድንገት ወረቀቴን አግኝቶ ኦ ብሎ ለሚዲያው ቲም እንደዚህ አይነት ጉድ ውስጥ ይዞ ነው ያደረገው ብሎ ያው ቤታችንን እንዲያተርፍ ያደረገው እሱ ነው። አንድ ትልቅ ነገር ምክንያቱም አንዳንድ ጊዜ ያ ነገር ሰጥተን ከዛ በኋላ ለናሲያ አድርገው እንግዲህ አሲያ ሞቤም አበድረውን ያንን ዕዳ ከፍለን 1 ዓመት ሙሉ ጠብቀን ነው እንደገና መልሰን የከፈልናቸውና በነገራችን ላይ አቡ አሚራም ሁሉም ሰው 1 ሚሊዮን ብር 5 ሚሊዮን ብር ዕዳ ነበረብን የቤቱ ዕዳ እና ከባድ ነገር ነው። ያው በደንብ እንግዲህ ሁሉም በነገራችን ላይ ያ ዕዳ አንቺም ጭምር ነሽ የከፈልሽው ከፈንድሬዚንግ አድርገሽ ረስተሽዋል እኮ ማለቁን እርግጠኛ የዛሬ 2 ዓመት አልሐምዱሊላህ ዋናው ማለቁ ነው። በጣም ነው የምናመሰግን። ስለዚህ መሐመድ ተመልሰ የገባኸው ወንድም ካለድን ማነው ሙባረክን ለማመስገን ነው? ታሪክን ለማመስገን ነው እና አንቺንም ለማመስገን አላህ ይጠብቅሽ። መጨረሻውን አላህ ያሳምረው። ዛሬ 29